በአካባቢው የተመረዘ ሰው አግኝተው ያውቃሉ? የሰው ልጅ የመመረዝ አደጋዎች ሊያጋጥሙት ይችላሉ። ብዙ አይነት የመመረዝም አደጋዎች አሉ። ብዙ ጊዜ የምናያቸው እጽዋት ፈርቲላይዘር ወይም ማዳበሪያ የምንጠቀማቸው ብዙ አይነት በኖርማል ጊዜ የሚወሰዱ የመድኃኒቶች መመረዝ፣ ቤት ውስጥ የምንጠቀምባቸው የበረኪና የመሳሰሉ መመረዞች ሊያጋጥሙ ይችላሉ። እነዚህ ያጋጠሙ ታማሚዎችን በምናገኝበት ጊዜ እንደ መጀመሪያ ደረጃ ማድረግ የሚገቡ ነገሮች አሉ። ብዙ ጊዜ የተመረዙ ሰዎች አደጋቸው ቀስ በቀስ እየወደ ስለሚሄድ ህይወታቸውን አስጊ ደረጃ ሊደርስ ስለሚችል በአፋጣኝ ወዳለበት የህክምና ተቋም ቢወሰዱ የተሻለ የሆነ ህክምና አገልግሎት ያገኛሉ። ተክለ ሃይማኖት ጠቅላላ ሆስፒታል ድንገተኛና ጽኑ ህሙማን ሆስፒታልም በእንደዚህ አይነት ህመም የታመሙ ታማሚዎችን ለማገዝ በተደራጁ መሳሪያዎች ማለትም የሜካኒካል ቬንቲሌተር ወይም የአርቲፊሻል ማሽን፣ የዲፊብሪሌተር ወይም የልብ ምት መቀየሪያ እንዲሁም ሞኒተሮችን፣ ዘመናዊ የሆኑ አልጋዎችን እና የተሟላ የድንገተኛ መድኃኒቶችን በማሟላት እናንተን ለመርዳት ዝግጁ ሆኖ ይጠብቃል። ይህንንም አገልግሎት በዘርፉ ስፔሻላይዝ ባደረጉ በድንገተኛና ጽኑ ህሙማን ስፔሻሊስት ሐኪሞች ብዙ ልምድ ባላቸው ሐኪሞች ይህን አገልግሎት ይሰጣል። ስሜ ዶክተር ዘመድኩን ሞተራ ይርቱ እባላለሁ። በተክለ ሃይማኖት ጠቅላላ ሆስፒታል የድንገተኛና ጽኑ ህሙማን ህክምና ስፔሻሊስት ሐኪም ነኝ። ዓላማችን ህሙማንን መርዳት ነው። ተክለ ሃይማኖት ሆስፒታል